ሰላም ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት ቀለል ያለ ብዙ ነገር የማይፈልግ የፒዛ አሰራር ነው። ብዙም ከባድ አይደለም። ትንሽ ነገሮችን ተጠቅመን እንዴት የሚጣፍጥ እና ማራኪ የሆነ ፒዛ አብረን እንሰራለን። ተከታተሉኝ። እዚህ ጋር ሊጤን አዘጋጅቻለሁኝ እና በመዳመጫም አይደለም ያዘጋጀሁት፣ ዝም ብዬ በእጄ ነው የጠፈጠፍኩት ማለት ነው። ያን ያህል ሊጡን በስርዓቱ በደንብ ስላቦካሁት አያስቸግርም ማለት ነው። እና ትልቁ ሳህንዬ ላይ አድርጌ ሁለቱንም አንድ ላይ ነጋገርኳቸውኝ እና እንደምታዩት በደንብ ጥፍጥፍ አድርጌዋለሁኝ። ከዛ ደግሞ ዳርና ዳሩን ጅብን በኋላ ጅብን ሞዘሬላ ከላይ ስናደርግበት ቀልጦ ወደ ውጪ እንዳይፈስብን ዳርና ዳሩን ትንሽ ወፈር አድርጌዋለሁ ማለት ነው። መሀሉን ደግሞ በደንብ ጠፍጠፍ አድርጌዋለሁ እና በጣም ቀላል ነው። የተጠቀምኳቸው ነገሮች ፍልፍል ባርድ፣ ዘይቱን፣ ጅብን ሞዘሬላና ቶማቶ የፒዛ ቶማቶ ማለት ነው። የጠርሙሱ ከውጭ የሚገዛው ማለት ነው። እነሱን ብቻ ነው የተጠቀምኩት እና እንዳይነፋብን በሹካ መሀሉን ጠቅጠቅ አድርጌዋለሁ። ከተነፋ ስለሚወፍር ዳቦ ስለሚሆን ማለት ነው። ከዛም በመቀጠል ቲማቲሜን ማለት ሳልሳዬን እቀባዋለሁ ማለት ነው። ሁለቱንም በደንብ አድርጌ ከታች እቀባዋለሁ። አንዱን ያለ ፍልፍል ባርድና ያለ ዘይቱን ነው የማዘጋጀው እኔ ሰዎቼ እንደዛ ስለሚፈልጉ እና ያዘጋጀውትን ፍልፍል ባርድና ዘይቱን ብቻ ነው የማደርግበት ከላይ ማለት ነው። አንዱ ላይ ከለሩ በጣም ነው የሚያምረው። ይቅርታ ለድምጼ እና ከለሩን በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ምንም የሆነ ኮተት የተለየ ነገር አልበዛበትም እና በትንጥዬ ነገር ቀለል ያለ ፒዛ ነው። ፍልፍል ባርድ አረንጓዴውን ነው ያደረኩት፣ ዘይቱን ደግሞ ጥቁሩን ያደረኩት። አንደኛውን ደግሞ እንደነገርኳችሁ ቲማቲሙንና ከላይ ጅብን ብቻ ነው ያደረኩት ማለት ነው። ጅብን ሞዘሬላ እንደምታዩት ይሄንን ይመስላል። ከዛ ጅብኔንም ከላይ ነስንሻለው። በጣም ነው የሚያምረው ሲታይ ራሱ ምንም ብዙ ነገር ሳይገባበት በቃ ለየት ያለ ፒዛ ነው። በጣም ነው የሚያምረው። ሰዎችን በጣም ወደውታል እና ከዚህ ጋር ስሰራ ብዙ ጊዜ ነው የሰራሁት ይሄንን ፒዛ፣ ምክንያቱም ቀለል ያለ ስለሆነ ለነሱም ይመቻቸዋል። እንደዚህ አዘጋጅቸዋለሁ። ከዛም ፈረን ውስጥ ገብቶ ወጥቷል። ይሄንን ይመስላል ፒዛችን። ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። አስተያየት ኮሜንታችሁን ስጡኝ። ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ወዳችኋለሁ። ቻው